ሰላም ሰላም እንዴት ናችሁ? ኤደን እባላለሁ። ዛሬ ይዤላችሁ የመጣሁት መሀል ለቡ ላይ ኮምፓውንድ ውስጥ የሚገኙ G+1 አፓርትመንቶች እና ቪላዎች ነው። እንደምታዩት 34,000 ካሬ ሜትር ያረፈ G+1 ኮምፓውንድ ውስጥ የሚገኙ ቪላዎች እና አፓርትመንቶች ነው ይዤላችሁ የመጣሁት። የምታዩት ዛሬ ማሳያችሁ G+1 ነው። እንደምታዩት በቂ ስፔስ ያለው ለፓርኪንግ በቂ ስፔስ አለው። ተጨማሪ ግቢ ውስጥ ማቆም ይቻላል። እንደምታዩት ጋርደንም ለግሪን ኤሪያ የሚሆን ስፔስ አለው። አሁን የምንገባው ወደ ሳሎኑ ነው። ቀጥታ ስንገባ ሳሎኑ በቂ ስፔስ አለው፣ በቂ ብርሃንም አለው። እንደምታዩት ሲሊንጉም ቆንጆ ነው። ከፍታው ኦፕንም ክሎዝድም ኪችን ማድረግ የምትችሉትም ስፔስ አለው። ተጨማሪ ወደ ክሎዝድ ኪችኑ መጨመር የምትሉት እዚጋ ትራዲሽናል ኪችንም አለን። ለወጣወጥ የኢትዮጵያ ምግቦች ኦልሬዲ ሽታ ስላላቸው ደግሞ ትራዲሽንም ኪችንም አለን። እንደምታዩት ስቶርም ለምትፈልጉ ስቶርም መሆንም ይችላለን። የሰራተኛ ሩም ከራሷ ባዝሩም ጋር በጓሮ በኩል አላት ማለት ነው። እዚህ ጋር እንደምታዩት ደግሞ ለአንድ መኝታ ቤት ከስር አለ ከራሱ ባዝሩም ጋር። ምክንያቱም ገስት ሲኖር ወይም ደግሞ ከፍታ ወደ ላይ ከፍታ መውጣት ለማይችሉ እናቶች ወይም አባቶች ከስር መጠቀም ይችላሉ ማለት ነው። ደረጃውም ሰፋ ያለ ነው። አሁን ደግሞ የልጆች መኝታ ቤቱ ምን ይመስላል የሚለውን እናየዋለን። ሁለት የልጆች መኝታ ቤት እዚህ ጋር ይገኛሉ። አንደኛው እንደምታዩት ይሄ ነው። በቂ ሲሊንጉም ከፍታ ነው ያለው። ኦሬዲ ቁም ሳጥንም ገጥመናል። እዚህ ጋር ደግሞ ኮመን ባዝሩም አለ የሁለቱም ቤቶች የሚጠቀሙበት። ይሄ ግቢ 34,000 ካሬ ሜትር ያለፈ የልጆች መጫወቻ ሰፊ ግቢ ያለው የመዋኛ ገንዳ ጂም ሱፐር ማርኬት ያለው ቪላ ነው ማለት ነው። እንደምታዩት ቁም ሳጥን ገጥመን የልጆች በቂ ብርሃን ያላቸው ክፍሎቻቸው በቂ ብርሃን ነው ያላቸው እንደምታዩት። አሁን እዚህ ጋር ደግሞ ፋሚሊ ሩም ወይም ደግሞ እናንተ እንደፈለጋችሁበት ፐርፐዝ መጠቀም የምትችሉት ቦታ ነው። ወደ ሚረር የሚያደርገው ወይም የሚመለከተው ደግሞ ወደ ስዊሚንግ ፑሉ ነው። እዚህ ጋር እንደምታዩት ሚኒ ማስተር ቤድሩም የራሱ ኮመን ባዝሩም የራሱ ባዝሩም ያለው እንደገና ደግሞ ተጨማሪ ቁም ሳጥንም ስፔስ ያለው ቦታ ነው። እንደምታዩት የራሱ ባዝሩም ተገጥሞለታል። ስለዚህ እንደ ሚኒ ማስተር ቤድሩም መጠቀም እንችላለን ማለት ነው። አንድም ቫልዩ ከሚሰጠው ነገር ደግሞ የራሱ ባልከን ያለው ቪው ደግሞ ወደ ኮምፓውንዱ ነው። ስዊሚንግ ፑል የልጆች መጫወቻ ሰፊ ግቢ ያለው ፊት ለፊት የምታዩት ስዊሚንግ ፑሉ የሚሰራበት ቦታ ነው። እንዲሁ ደግሞ አሁን ወደ ማስተር ቤድሩሙ ነው። ማስተር ቤድሩሙ በቂና ሰፋ ያለ ስፔስ ወይም ደግሞ በቂ ብርሃን ያለው፣ ሲሊንጉ ከፍታው በጣም ቆንጆ ነው። አንድም ቤት ከሚያስበው ነገር ከፍታው በጣም ቆንጆ ሲሆን ነው። ርዝመቱ በጣም ወደ ላይ ሃይ ነው። አይ ቲንክ 3 ሜትር በላይ የሚሆን ይመስላል። እዚህ ጋር እንደምታዩት እዚህ ጋር ደግሞ ባልከኒም አለው። የቤት ቫልዩን ከሚጨምረው አንጻር ባልከኒ በጣም ቤትን ከሚያሳምረው አንድ ነገር አንጻር ነው። ሪሴልን ብታረጉት ወይም ብታከራዩት ብዙ የውጭ ዜጋዎችን ባልከኒን በጣም ይፈልጉታል። እዚህ ጋር ደግሞ እንደምታዩት የራሱ የመልበሻ ክላስ አለው። እንዲሁም ደግሞ የባዝሩምም አለው። የራሱ ባዝሩም 275 ካሬ ላይ ያረፈ ቆንጆ ቪላ ነው ይዤላችሁ የመጣሁት። ኮምፓውንድ ውስጥ ነው የሚገኘው። ዋጋው 50 ሚሊዮን ነው የሚባለው። በባንክ ኦፕሽን ለምትፈልጉ 50/50 የባንክ ኦፕሽን እናመቻቻለን። ቅድመ ክፍያ 20% ነው የምትከፍሉት። ቀሪውን በአንድ ዓመት መክፈል ትችላላችሁ። እንደምታዩት ቆንጆ G+1 አፓርትመንት ማስተር ቤድሩም በጣም ቆንጆ ሰፋ ያለ የራሱ ባልከኒ ያለው ቪላ ነው ዛሬ ይዤላችሁ የመጣሁት። 34,000 ካሬ ሜትር ያለፈ ኮምፓውንድ ውስጥ ነው። ይሄ ቪው እንደምታዩ ወደ ስዊሚንግ ፑሉ ነው። ነገር ግን የተለያዩ ቪው ያላቸው አማራጮችን በምትፈልጉት ስፔስ ላይ የተለያየ አማራጮችን እናሳያችኋለን። አፓርትመንቶችን ለምትፈልጉ እዚህ ግቢ ውስጥ በዚህ ስልክ